ሰላም እንዴት ናችሁ? ዲያሪ ዩቲዩብ ቻናል ተከታዮች አዲስ ለሆናችሁ ሰብስክራይብ እና ደውል ምልክቱ በመንካት ቤተሰብ ይሁኑ። አበባ የብዝሃነት ውበት መግለጫ ናት። ከንቲባ አዳነች አቤቤ ተናገሩ። በአዲስ አበባ ከተማ እየተከበረ የሚገኝ የ20ኛው ብሔር ብሔረሰቦች ህዝቦች ቀን ማጠቃለያ መድረክ እየተካሄደም ነው። በመድረኩም የህዝብ ተወካዮች ምክር ቤትን ምክትል አፈ ጉባኤ ሎሚ ባዶ፣ የፌዴሬሽን ምክር ቤትን አፈ ጉባኤ አገኘሁ ተሻገር፣ የክልል ምክር ቤት አፈ ጉባኤዎች፣ የአዲስ አበባ ከንቲባ አዳነች አቤቤ፣ የሃይማኖት አባቶች የሚበት ነው የተከበረው። የሚኒስትሮች ምክር ቤት ባካሄደው መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳለፈ። የሚኒስትሮች ምክር ቤት በዛሬው ዕለት በካሄደው አምስተኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቷል፣ ውሳኔው አሳልፏል። ምክር ቤቱን በካሄደው መደበኛ ስብሰባ ያሳለፋቸው ውሳኔዎችና የሚከተሉትን መሆናቸው የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። አንደኛ፣ ምክር ቤት በቅድሚያ የተወያዩ በዲጂታላዊ የኢትዮጵያ 2030 ስትራቴጂ ላይ ቲጂው ለዜጎች አዳዲስ እድሎች መፍጠር ነው፣ የቴክኖሎጂም እንዲስፋፋ ነው ብለዋል። አማራ ባንክ በ2017 በጀት ዓመት ከታክስ በፊት 658 ሚሊዮን ብር ትርፍ ለማስመዝገብ የባንኩ አራተኛ ጠቅላላ መደበኛ ጉባኤ እየተካሄደ ይገኛል። የባንኩ ዋና ስራ አስፈጻሚ ዮሐንስ እያለ ዶክተር በዚህ ወቅት ባንኩ በበጀት ዓመቱ ከታክስ በፊት 658 ሚሊዮን ብር በትርፍ ማስመዝገቡንም አሳውቀዋል። ከንቲባ አዳነች አቤቤ አዲስ የካፒታል ዕቃ ፋይናንስ ንግድ ስራ አክሲዮን ማህበር ህንጻ አስመረቁ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ አዲስ የካፒታል ዕቃ ፋይናንስ ንግድ ስራ አክሲዮን ማህበር መዋል ፒያሳ ላይ የገነባ ነው ባለ 11 ወለል ዘመናዊ ህንጻ መርቀው ስራ አስጀምረዋል። ከንቲባ አዳነች አቤቤ በዚህ ወቅት እንዳሉት አዲስ ካፒታል ለበርካቶች የስራ እድል መፍጠርና ተኪ ምርቶች እንዲበራከቱ በማድረግ ነው ብለዋል። ከፍተኛ የትምህርት ተቋማት ዘላቂ ልማት ለማረጋገጥ ወሳኝ ሚና ሊጫወት ይገባል ሲሉ ፕሮፌሰር ብርሃኑ ነጋ ተናገሩ። ከፍተኛ የትምህርት ሚኒስቴር ተቋማት ዘላቂ ልማት በማረጋገጥ ሂደት ወሳኝ ሚና ሊጫወት ይገባል አሉ። የትምህርት ሚኒስቴር የአዲስ አበባ ዩኒቨርሲቲ ቻንስለር እና ብርሃኑ ነጋ የአዲስ አበባ ዩኒቨርሲቲ 75ኛውን ዓመት አልማዝ ኢዮቤልዩ በዓል አካል የሆነው የአገሮች መርሃ ግብር እና ዘላቂ ልማት እና ለአፍሪካ መጻኢ ዕጣ ፈንታ ከፍተኛ ትምህርት ቤት ነው ሲሉ ተናግረዋል። በሐረር ክልል የቱሪዝም መስህቦች ለጎብኚዎች ምቹ ማራኪ ማድረግ ተችሏል። ሰላማዊት ካሳ ተናገሩ። በሐረር ክልል የቱሪዝም መስህቦች መልሶ በማልማትና ለጎብኚዎች ምቹ ማራኪ በማድረግ ረገድ አበረታች ተግባር ተከናውኗል አሉ። የቱሪዝም ሚኒስትር ሰላማዊት ካሳ መቀመጫዋን በአዲስ አበባ ያደረገው የተለያዩ ሀገራት ዲፕሎማቶችና ዓለም አቀፍ ተቋማት ተወካዮች የዓለም ቁርስ የሆነችው ሐረር ከተማ ጎብኚዎቿን በጉብኝት እንዲመቹ ማድረጓን ተናግሯል። ኢትዮጵያ የዓለም አቀፍ የንግድ መስመሮች አካል መሆን አለባት ጄኔራል ፒየር ሻል ተናገሩ። የፈረንሳይ የምድር ኃይል አዛዥ ጄኔራል ፒየር ሺል ኢትዮጵያ የዓለም አቀፍ የንግድ መስመሮች አካል መሆን አለባት አሉ። ከቀናት በፊት በሁለተኛው ወታደራዊ ጉዳዮች ከመካከለኛ የስራ ጄኔራል መኮንኖች ጋር የመከሩት ጄኔራል ፒየር ሺል የተለያዩ ተቋማት ጉብኝት ከጦር ኃይሎች ጠቅላይ ኢታማዦር ሹም ፌደራል ማርሻል ብርሃኑ ጁላ ጋርም ተወያይተዋል። አፍሪካ የህግ የበላይነት በማስጠበቅ ማረጋገጥ ወሳኝ ምዕራፍ ላይ ናት አቶ ቴዎድሮስ ምህረቱም ተናገሩ። አፍሪካ የህግ የበላይነቷን በማስጠበቅ ልማት እድገቷን ለማረጋገጥ በወሳኝ ምዕራፍ ላይ ትገኛለች አሉ። የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ቴዎድሮስ ምህረት አራተኛው አፍሪካ ህገ መንግስታዊ ፍርድ ቤቶችና መሰል ተቋማት የዓለም አቀፍ ሲምፖዚየም ህገ መንግስታት እና ሀገር መንግስታት ግንባታ በሚል መራ ሀሳብ አዲስ አበባ መካሄዱን ጀምረዋል። የእሳት አደጋ ጋር ተያይዞ ተጨማሪ 8 ግለሰቦች በቁጥጥር ስር ሲል አዋለ። በሆነ ግን ኮንጎ የ128 ሰዎችን ህይወት ከቀጠፉ የእሳት አደጋ ጋር በተያያዙ የተፈጠረው ተጨማሪ 8 ግለሰቦች በቁጥጥር ስር ውለዋል። የአገሪቱ ግለተኛ የጸረ ሙስና ኮሚሽነር እንዳስታወቀው በቁጥጥር ስር የዋሉት ግለሰቦች ከአደጋው በፊት ሲከናወን ከነበረ የህንፃዎች መልሶ ጥገና ሂደት ጋር በመፍጠራቸው ነው። ተጠርጣሪዎቹ ጥገናና የሚካሄድበት የኢንጂነሪንግ ኩባንያ ዳይሬክተር ነው ገለጹት።